እሺ እግዚአብሔር የተመሰገነ ይሁን። በእነዚህ ጊዜያት ስለ ኢየሱስ ክርስቶስ ዳግም መምጣት እየተነጋገርን 2 ሳምንት ተነጋግረናል። ባለፈው ሳምንት ሁለት ነገር ነው የተነጋገርነው ካስታወሳችሁ። የ15ቱን አልናገርም፣ ግን ያለፈው ሳምንት ሁለት ነገር ተናግረናል። አንደኛ ስለ 1000 ዓመት መንግስት ወይንም ስለ 1000 ዓመት ንግስና ተነጋግረናል። መሰረት ያደረግነው ሌሎች ጥቅሶችን የተጠቀምን ቢሆንም መሰረት ያደረግነው ራእይ 20 ከ1 እስከ 6 ያለውን ሐሳብ ነው። ከዛ ዝም ብሎ ቆረጥ አድርጎ ራእይ 24ን ለማንበብ ያህል ዙፋኖችንም አየሁ ይላል። ራእይ 24 ላይ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሳቸው የተቆረጡባቸው ሰዎች ነፍሳት ለአውሬውና ለምስሉም ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየሁ ይላል ዮሐንስ። ከዛ ምን ይላል? ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። እንደዚህ አይነት ሰዎች አየው። ለአውሬው ያልሰገዱትን፣ በግንባራቸው ላይ የአውሬውን ምልክት ያልተቀበሉትን፣ በእጃቸውም ላይ የአውሬው ምልክትን ያልተቀበሉትን፣ ስለ ኢየሱስ ስምና ስለ ምስክርነቱ ራሳቸው የተቆረጠባቸውን ሰዎች አየው ይላል። እነዚህም ሰዎች ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ለ1000 ዓመት ኖሩና ምን አሉ? ነገሱ። ለዚህ የ1000 ዓመት ንግስና ስንል ሊትራል ነው ብለናል። አካላዊ ነው። ያንን ያለፈው ሳምንት ስለተናገርኩኝ አልደግምም። ኢየሱስ ክርስቶስ ራሱ በአካል መጥቶ አማኞችን የሚወስድበት፣ የሞቱ ነፍሳት የሚነሱበት፣ ከዛ ደግሞ በህይወት ያሉት ከክርስቶስ ኢየሱስ ጋር ምንድነው ስጋቸው ተለውጦ ከክርስቶስ ኢየሱስ ጋር የሚነግሱበት የ1000 ዓመት ንግስና ነው ብለን ተነጋግረናል። ያንን በሰፊው ስላወራን ወደዛ አልመለስም። ሁለተኛ ስለ 7ቱ ዓመት መከራ ተነጋግረናል። ይሄንንም መሰረት አድርገን የተነጋገርንባቸው የተወሰኑ ክፍሎች አሉ። ከነሱ መካከል አንዱ የማቴዎስ ወንጌል ምዕራፍ 24 ቁጥር 11 ነው። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናልና እነዚያ ቀናቶችስ ስለተመረጡት ነፍሳት ባያጥሩ ስጋ የለበሰ ሁሉ ምን ባላለ ነበረ? ባልዳነ ነበረ። ጌታ ኢየሱስ የተናገረው ነው። ከዓለም መፈጠር ጀምሮ ያልሆነ መከራ ይሆናል፣ ይመጣል። እነዛ ቀናቶች ስለተመረጡት ሰዎች ባያጥሩ ኖሮ፣ ለዚህ ነው 3 አስተምሮችን አንስቼላችኋለሁ። ነገር ግን መጽሐፍ ቅዱሳዊ መሰረት ያለው አስተምሮ የትኛው ነው ብለናል? ቤተ ክርስቲያን ልታልፍ ትችላለች። በ1000 ዓመት መከራ ውስጥ ልታልፍ ትችላለች። ምን መርጠው ባይኖር ነው። እውነት ለመናገር መከራ ባይኖር እንመርጣለን። ግን መጽሐፉ እንደዛ አያስተምረንም። መጽሐፉ ታልፋለች ነው የሚለው። ግን ምን ይላል? እነዛ ቀናቶች ስለተመረጡት ሰዎች ምን ይላሉ? ያጥራሉ። ይሄንን በብዙ ማስረጃ ያለፈው ጊዜ አይተናል። ወደዚህ ወደ ኋላ አልመለስም። ለዛሬ ለመነጋገር የተቀጣጠርነው የክርስቶስ ዳግም ምጽአት መቃረቡን ስለሚያሳዩን ምልክቶች ለመነጋገር ነው የዛሬ ቀጠሯችን። እና በዚህ ባየነው ክፍል ውስጥ የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ላይ ኢየሱስ ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ ይላል። ማርቆስ 13:1 ላይ ስለዚህ ሐሳብ ስታጠኑ እርሱም ከመቅደስ ሲወጣ ከደቀ መዛሙርቱ አንዱ መምህር ሆይ እንዴት ያሉ ድንጋዮችና እንዴት ያሉ ሕንጻዎች እንደሆኑ እይ አለው ይላል ማርቆስ ላይ። መምህር ሆይ የመቅደሱን ድንጋይ ውበት አየኸው? ውበቱን አየኸው? የድንጋዩን አያምርም መቅደሱ አለው ይላል ከደቀ መዛሙርቱ። ይሄ መቅደስ
በዕብራይስጥ ከኛ ከአማርኛ ጋር ተመሳሳይ ሐሳብ ወይንም ስም ያለው ነው እና ቤተ መቅደስ ይባላል። ቤተ መቅደስ ይላሉ እነሱ። ያው አንድ ቤተ መቅደስ ነው፣ አንድ አይነት ነው ከኛ ጋር እና ቤተ መቅደስ ይሰራልኝ ያለው በመሰረቱ እግዚአብሔር ነው። ታውቃላችሁ ዘጸአት 25 ከቁጥር 8 ላይ በመካከላችሁ አድር ዘንድ መቅደስን ስሩልኝ ያለው እግዚአብሔር ነው። ለምንድን ነው መቅደስ የተሰራው? እግዚአብሔር በሕዝቡ መካከል ሊያድርበት ነው። አሁን የመቅደሱ ጌታ፣ የመቅደሱ ውበት፣ የመቅደሱ ግርማ፣ ቤተ መቅደስን ቤተ መቅደስ ያደረገው ጌታ አማኑኤል ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በመካከላችን ምን አለ? አደረ የተባለው ኢየሱስ በአካል መጣ። ቤተ መቅደስ ውስጥ አይደለም የመጣው። ቤተ መቅደስ ውስጥ እሱ የለም። ቤተ መቅደስ ውስጥ ሳይሆን ያለው ከደቀ መዛሙርቱ ጋር ነው። የመቅደሱ ውበት፣ የመቅደሱ ግርማ ከነሱ ጋር ነው። ቤተ መቅደስ ማደሪያ ማለት ነው። የእግዚአብሔር ማደሪያ ማለት ነው። የእግዚአብሔር መገኛ ማለት ነው። ይገኛል እሱ የተባለው ታስታውሳላችሁ። ይሄንን ቤተ መቅደስ ለመጀመሪያ ጊዜ የሰራው ማን ነው? ሰለሞን ነው አይደለ? ሰለሞን ቤተ መቅደሱን ሰርቶ ሲጨርስ ቤተ መቅደሱን የሞላው ሥጋ ለብሶ ከደቀ መዛሙርቱ ጋር ነው ያለው። የመቅደሱ ውበት፣ የመቅደሱ ግርማ። ለዚህ ለመቅደሱ ግርማ፣ ለመቅደሱ ውበት እንደዚህ ይሉታል፣ አየኸው የመቅደሱን ማማር። ባይዘው ቤት ራሱ ታውቃላችሁ፣ ቤት ራሱ ሰው ነው። ታውቃላችሁ አይደል? ቤት ራሱ ሰው ነው። ቤታችሁ ያለ ባለቤታችሁ ባዶ ነገር ነው። ታውቃላችሁ? ቤተ መቅደሱ እኮ ይኸውና አብሯቸው ነው ያለው። ይሄ ቤተ መቅደስ አይደለም፣ ዝም ብሎ ድንጋይ ነው። የተቆለለ ቁልል ነው፣ የድንጋይ ቁልል ነው። ለዚህ ነው ኢየሱስ መጣና ይሄንን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ አለ። ስለዚህ ድንጋይ አይደለም ያወራው፣ ስለ ድንጋዩ አይደለም። ለቤተ መቅደሱ የቤተ መቅደስን ውበት ይነግሩታል። ኢየሱስን በፍጹም አልተረዱትም። ደቀ መዛሙርቱ እንኳን አልተረዱትም። አይደለም በቤተ መቅደስ ውስጥ ያሉ የመቅደሱ መሪዎች ይቅርና ደቀ መዛሙርቱ ራሱ እና ኢየሱስ እንደዚህ አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ነው። ከዛ በፊት ቁጥር 2 ላይ ይህን ሁሉ ታያላችሁን አላቸው። አዎ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ይሄ ድንጋይ ይታያችኋል? አዎ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ከዛ ቁጥር 3 ላይ እንደዚህ ይላል፣ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? እግዚአብሔር ይመስገን እዚህ ጋር ሳምሃው ወደ ልቦናቸው የተመለሱ ይመስላል። ታውቃላችሁ ብዙ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ትምህርት ሲያስተምር ዘሪ ዘርን ሊዘራ ወጣ። ሲዘራም ሳለ አንዳንዱ በጭንጫ ላይ ወደቀ፣ አንዳንዱ በሾክ ላይ ወደቀ፣ አንዳንዱ በመልካም መሬት ላይ ወደቀ፣ አንዳንዱ መንገድ ላይ ወደቀ ሲል አብዛኛው ከህዝቡ የሚበዛው ከህዝቡ ጌታ ዛሬ
ስለ ጂኦግራፊ አስተማረ። ዘር ሲዘራ ድንጋይ ላይ መዝራት አያበቅልም፣ ሾክ ላይ መዝራት አያበቅልም፣ እንትን ላይ መዝራት አያበቅልም፣ ቆንጆ ማፈር ላይ እያለ ነው ወደ ቤቱ የሄደው። ሚደንቅ ትምህርት ነው እያለ ሳይገባው ነው ቤቱ ሄደው። ደቀ መዛሙርቱ ግን ወደ ኋላ ቀርተው በምሳሌ የምታስተምረው ለምንድን ነው? ምን ማለት ነው ብለው ይጠይቁታል። ለናንተ ይላቸዋል የእግዚአብሔርን መንግስት ሚስጥር ማወቅ ምን ተብሏቸዋል? ተሰጥቷቸዋል። ይሄ ህዝብ ግን እያየ ስለማይ እየሰማ ስለማይሰማ ጆሮውን ምን አድርግ አዳምቁር፣ አይኑን አጨፍን ብሎ ኢሳይያስ ስለነዚህ በትንቢት ተናገረ። እግዚአብሔር ማስተዋልን ይስጥ ወንድሞቼ፣ በእውነት ማስተዋል በተለይ በዚህ ዘመን እግዚአብሔር እናስተውል ዘንድ ይስጠን። የልቦና አይኖቻችንን ያብራልን። መንፈሳዊ ሚስጥሮችን እንድንረዳ አይኖቻችንን ይክፈትልን። በእውነት ይክፈትልን፣ እግዚአብሔር ይክፈትልን። እና ሰከን አሉና ጥያቄ ጠየቁት። ምንድነው የጠየቁት ጥያቄ? ጌታ ሆይ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? በምንድነው የምናውቀው አንተ ልትመጣ እንዳለክ? የዓለም መጨረሻ እንደቀረበ የሚያሳዩ ምልክቶች አሉ ወይ? አሉ። ነግራችኋለሁ፣ አሉ። ዓለም ልትደመደም ስትል፣ ልታበቃ ስትል ቅድም ያልነው የጌታችን የመድኃኒታችን የኢየሱስ ክርስቶስ መምጣት ሊሆን ሲል፣ የሺህ ዓመት መንግስት ሊሆን ሲል፣ የቅዱሳን መነጠቅ ሊሆን ሲል የሚሆኑ ነገሮች አሉ። የዘላለም ድል ይሆናል። ድል ከመሆኑ በፊት ግን የሚሆን ነገር አለ። ቁጥር 4 ላይ ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ቁጥር 4 ላይ ማንም እንዳያስታችሁ ተጠንቀቁ። ቢ ኬርፉል። ማንም ዲሲቭ እንዳያደርጋችሁ። የመጨረሻው ዘመን አንደኛው ምልክት ጊዜው የሚያስት ጊዜ ነው። የአሳችነት ባህሪ ያለው ጊዜ ነው። እውነት ይመስላል፣ እውነት አይደለም። ትክክል ይመስላል፣ ግን ትክክል አይደለም። መንፈሳዊ ይመስላል፣ ግን መንፈሳዊ አይደለም። ሐዋርያው ጳውሎስ ስለመጨረሻው ዘመን ሲናገር ምን እንዳለ ታውቃላችሁ? ሁለተኛ ጢሞቴዎስ ምዕራፍ 3 ላይ በመጨረሻው ቀን የሚያስጨንቅ ዘመን ይመጣል። ምን አይነት ባህሪ ያለው የመጨረሻው ዘመን? የሚያስጨንቅ ነው ወገኖች። ይሄ ግን የሚያስጨንቅ ነው የተባለው ለማን ነው ታውቃላችሁ? ለክርስቲያኖች ነው። በእውነት ለመኖር ለሚፈልጉ ሰዎች ነው። በቅድስና በጽድቅ ለመኖር ለሚፈልጉ ሰዎች ነው። ለምን? ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሆናሉ፣ ብዙ ነገር እዛ ቦታ ላይ ይዘረዝራሉ። ወደዛ አልሄድም ጊዜ ለመጠቀም። ኢየሱስ ደግሞ ምን አለ? ዲሲቭ የሚያደርግ ታይም ይሆናል። ታይም there will be a lot of deceivers in the world። በጣም ብዙ አሳቾች በኋላ በዝርዝር እናገራለሁ። ማንም እንዳያስታችሁ ተጠንቀቁ። ጳውሎስ ቅድም ያልኳችሁ ላይ ሲናገር የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ይላል። አያስፈራም? አያስፈራም? ምን ማለት ነው? የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። እያመለኩ ነው።
እንዴ እሱማ እግዚአብሔርን የሚያመልክ ሰው አይደለ እንዴ ግን ይባላል። ግን የእግዚአብሔር ኃይል ከሱ ጋር የለም። እግዚአብሔር የለም በጉባኤያቸው። አዳራሽ እያላቸው አዎ፣ አዳራሽ እያላቸው፣ የመድረክ ላይ መብራት እያላቸው አዎ፣ ስፒከር እያላቸው አዎ፣ ኪቦርድ እያላቸው አዎ፣ የመዘምራን ቀሚስ የሚያምር ለብሰው አዎ፣ በጣም 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 እሳት የላሰ ሰባኪ እያላቸው አዎ፣ ህዝብ ቆሞ አሜን የሚልለት ሰባኪ አዎ፣ የአምልኮ መልክ አላቸው። ኃይሉን ግን ክደዋል። የጊዜው ባህሪ ወንድሞቼ እህቶቼ እንድናስተውል። የመጨረሻው ዘመን ምን አይነት ባህሪ አለው? የሚያስት ባህሪ አለው። ባህሪው የጊዜው ባህሪ በቃ ጊዜው ሌሎችን እናያለን። አሁን ቀጥለን ጊዜው ራሱ የሚያስት ባህሪ አለው። ስለዚህ በጽድቅ ለመኖር የሚፈልግ ሰው ይጨነቃል ማለት ነው። ቁጥር 4 ላይ እንደዛ አላቸውና ቁጥር 5 ላይ እንደዚህ አለ። የመጨረሻው ዘመን ምልክቱ ይህን ይመስላል አላቸውና ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ። በሰሞኑ ቁጭ ብዬ ቻት ጂፒቲ ላይ ጠየቁ። ቻት ጂፒቲ ማለት ይሄ ኤአይ ማለት ነው። ኤአይ አርቲፊሻል ኢንተለጀንሲ ያው ታውቃላችሁ፣ ወጣቶች ትጠቀማላችሁ። ምን ብዬ ጠየቁ? እስከ ዛሬ ድረስ ሐሰተኞች ክርስቶሶች መጥተዋልና አሁን የተወሰኑትን ነግራችኋለሁ። ምን ያክል ስቷል በትክክል ቁጥሩን ለመናገር አይቻልም፣ ግን ብዙ ቢሊየን ሰው አለ። ኤአይ ማለት ይሄ አሁን ቻት ጂፒቲ ማለት የብዙ ምሁራን ጭንቅላት ጥርቅም ማለት ነው። ሌላ ነገር እንዳይመስላችሁ እንትን አይደለም። ብዙ በዓለም ዙሪያ ያሉ ሰዎች የጻፉትን መጽሐፍ አንድ ላይ አጭቆ የያዘ በእያንዳንዱ ጉዳይ በብዙ ቢሊየን ይሆናል አለ። ሚሊየን አይደለም ያልኳችሁ፣ ቢሊየን። የዓለም ሕዝብ ስንት ቢሊየን ነው? 8-9 ቢሊየን አካባቢ ነው አይደል? ብዙ ቢሊየን አለኝ። ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉ፣ ብዙዎችንም ምን ያደርጋሉ? ያስታሉ። የሚመጡትም ብዙዎች ናቸው፣ የሚያስቱትም ብዙዎችን ነው። ዝም ብዬ የተወሰነ ምሳሌ እስካሁን የመጡትን ዝም ብዬ ልንገራቸው። የመጀመሪያው የመጣው ሰውዬ ባይዘወይ ሐዋርያት ሥራ ምዕራፍ 8 ቁጥር 9 ላይ ያለው ሰውዬ ነው። እዛው መጽሐፍ ቅዱስ ውስጥ የመጣ ሰው አለ እና እንደዚህ ይላል። ስምዖን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያንም ወገን እያስገረመ ቀድሞ በከተማ ነበረ። ከታናሾችም ጀምሮ እስከ ታላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር ይላል። ጠንቋይ ነው አክቹአሊ ይሄ ሰውዬ። ታዲያ እንዴት ሐሰተኛው ክርስቶስ ሊሆን ይችላል የሚለውን ኋላ ነግራችኋለሁ። ከዛ እንደዚህ ይላል ቁጥር 18 ላይ ስምዖንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምንጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለኔ ደግሞ ይህንን ስልጣን ስጡኝ አለ። ገንዘብ አምጥቶ ይሄ የምናውቀው ነገር ስለሆነ ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብር ካንተ ጋር ይጥፋ፣ ልብ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር እድል ወይንም ፈንታ የለህም አለው። ዘጋ ጴጥሮስ። እንደኛ አይነት ዘመን አገልጋይ አይደለም ጴጥሮስ። እጅ መንሻ ብር ማንም ይዞ መጥቶ እባክህ እግዚአብሔር ሰው ጸልይልኝ ወይንም ይሄን እንዲሆንልኝ አድርግ የሚለው አይነት አገልጋይ አይደለም። ልብ በክፋት እንደተያዘ አያለሁ። የእግዚአብሔርን ስጦታ በገንዘብ ልትወስድ ፈልጋልና አንተም ገንዘብም አብራችሁ ጥፉ። ለምን? የእግዚአብሔር ስጦታ በገንዘብ አይደለም። ይሄ አሁን ያለንበት ዘመን ኋላ እመጣለሁ ነግራችኋለሁ። የደረስንበት ደረጃ ነው።
የደረስንበት ደረጃ ይሄን አድርጓል። ግን እንደዛ አይደለም። አብራችሁ ጥፉ አለው እና ቁጥር 23 ላይ በመራራ መርዝና በአመጽ እስራት እንዳለ አያለው አሉ ጴጥሮስ። ሰውየው እኮ ክርስቲያን ነው ባይዘው ታውቃላችሁ አይደል? ጌታን ተቀብሎ በቤተ ክርስቲያን መኖር የጀመረ ሰው ነው። ስምዖን የተባለ ሰው ኖስቲዝም የተባለ ሃይማኖት መስራች የሆነው ይሄ ሰውዬ እኔ መሲሁ ነኝ በማለት በቀጣይ ላይፉ ማለት ነው በህይወቱ መጨረሻ ከዚህ በኋላ መጽሐፍ ቅዱስ ስለሱ አያወራም። ግን የቤተ ክርስቲያን ታሪክ ሲጠና ኖስቲዝም የተባለ የእምነት እንቅስቃሴ መስራች የሆነው ይሄ ሰውዬ ነው። ኖስቲዝም ማለት በመጀመሪያው 100 ክፍለ ዘመን ልክ ዮሐንስ ሐዋርያው ዮሐንስ የሚጽፈው መልእክት ማለት ነው። ክርስትናን ከዓለማዊነት ጋር ቀላቅሎ ወደ ቤተ ክርስቲያን የገባ ፈታኝ የሆነ የቤተ ክርስቲያን የዘመኑ ተግዳሮት ነበር አንደኛው 100 ክፍለ ዘመን ላይ። ይሄንን አስተሳሰብ አመለካከት ያመጣው ስምዖን ነው። ትንሳኤ ከዚህ በፊት ሆኗል የሚል ኢየሱስ ብቻ አይደለም የተነሳው ከሱ በፊት የተነሳ አለ፣ አንተም ደግሞ በእውቀት እንዲህ ትሆናለህ ትነሳለህ የሚል አይነት ክፉ ትምህርት ያመጣ ሰው ነው የሰውዬ በኋላ የሆነው እና ራሱን እንደ መሲህ የቆጠረ ሰው ነው በኋላ የሆነው። ፋይናሊ ግን አሟሟቱ ክፉ ነው የሆነው። ከዛ በኋላ በጣም ብዙ ሰዎች እኔ ክርስቶስ ነኝ እያሉ መጥተዋል። ዶስቲየስ የተባለ ሰው አንደኛው 100 ክፍለ ዘመን ላይ ባራክ ኮካባ የሚባል ሌላ ሰው እንደዚሁ ሁለተኛው 100 ክፍለ ዘመን ላይ ዴቪድ አልሮይ የሚባል 12ኛው 100 ክፍለ ዘመን ላይ ባውላ የሚባል ሰው ከዛ ውጪ ጂም ጆንሰን የሚባል ሰው ጆሴ ሉዊስ ጂሰስ ሚራንዳ የሚባል ሰው በቅርቡ ነው የሞተው። እኔ ኢየሱስ ብቻ ነኝ እንዴ ነው በቪዲዮ አይቻለሁ። እንደዚህ ሰው በቅርቡ ሞቷል። እኔ ከኢየሱስም በላይ ነኝ መሲህ ብቻ ከመሲህም በላይ ነኝ የሚል ሰው ተከታዮች ያሉት ሰው ነው። እንደዚህ ቀላል ሰዎች እንዳይመስላችሁ ብዙ ሰዎች የሚከተሏቸው ናቸው። አሁን አውስትራሊያ ውስጥ ያለ አለን ጂ ሚለር የሚባል ሰው አለ። አለን ጃን ሚለር የሚባል ሰው አለ። እኔ ክርስቶስ ነኝ የሚል በህይወት አለ። ሌሎችም በጣም ብዙ ሰዎች አሉ። እኔ ዝም ብዬ ጥቂት ለመግለጥ ያህል ነው። እኔ ክርስቶስ ነኝ ያሉ ወይንም ብለው የመጡ ግን ከነዚህ ሁሉ የሚበልጣው በጣም ብዙዎችን ያሳተው የሐሰተኛው ክርስቶስ መንፈስ የሚሰራበት እጅግ በጣም ብዙ ቢሊዮኖችን ያሳተው ማን ይመስላችኋል? መሐመድ ይባላል። አክቹአሊ ክርስቶስ ነኝ አላለም፣ ግን ሐሰተኛው ክርስቶስ በኃይል የሚሰራበት አንዱ እሱ ነው። ብዙ ሐሰተኞች ክርስቶሶች ይመጣሉ፣ ብዙዎችንም ምን ያደርጋሉ? ያስታሉ። ቢሊዮኖች ናቸው የሚስቱት ወገኖች። ሌላኛው ምልክት ቁጥር 6 ላይ እንደዚህ ይላል፣ የጦርንም ወሬ ተሰሙ ዘንድ አላቸው። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። መጨረሻው ዘመን እንደሆነ አንዱ የምታውቁት ምንድነው አለ? የጦርንም ወሬ ትሰማላችሁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው አለ። ጦርን ስትሰሙ፣ የጦርን ወሬ ስትሰሙ ገና ምልክት ነው፣ ግን ገና ነው አለ። ቀጥሎ ያለውን እንይ ቁጥር 7 ላይ ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳልና ረሃብና ቸነፈርም የምድር መናወጥም በልዩ ልዩ ስፍራ ይሆናል። ረሃብ ይሆናል። ቸነፈር ማለት በእንግሊዘኛ ፔስቲለንስ ይባላል። ቸነፈር ይሄ ምን አይነት በሽታ ማለት ነው? ቸነፈር ማለት ፔስቲለንስ ማለት ይሄ መጥቶ ውርር አድርጎ
ብዙ ሰው ይዞ የሚሄድ ልክ እንደ ስፓኒሽ ፍሉ፣ እንደ ኮቪድ፣ እንደ ኢቦላ አይነት ማለት ነው። እሱን ታያላችሁ አለ። የመጨረሻው ዘመን ምልክት ምንድነው? እንደዚህ አይነት በሽታ ይመጣል። በአንዴ ዓለምን የሚያስጨንቅ ምልክት ነው ኮቪድ። ኮቪድ ምልክት ነው። የመጨረሻው ዘመን እንደቀረበ ምልክት ነው። አንዱ ምልክት ነው። እነዚህ ሁሉ የምጣር ቅድም ገና ነው ብሏል ስለ ጦርነት ሲያወራ። አሁን ግን ምን አለ? ቁጥር 8 ላይ እነዚህ ሁሉ የምጣር መጀመሪያ ናቸው። ምን ማለት ነው? የምጣር መጀመሪያ ማለት የመከራ መጀመሪያ ናቸው። እንደ ኮቪድ አይነት ነገር እንደዛ አይነት በሽታዎች ሲመጡ የምድር መናወጥ፣ ልዩ ልዩ የምድር መናወጥ በየቦታው ስትሰሙ የምጣር መጀመሪያ ናቸው። የምጣር መጀመሪያ ማለት ምን ማለት ነው? የመከራ መጀመሪያ ማለት ነው። የመከራ መጀመሪያ ናቸው። ስለዚህ ዝም ብለን ስንመረምር የመከራ መጀመሪያዎችን አይተናል ማለት ነው። ገብቷችኋል? ጊዜውን ስትመረምሩት የመከራ መጀመሪያ ታይቷል ማለት ነው። የመከራ መጀመሪያ፣ የምድር መንቀጥቀጥ፣ የምድር መናወጥ በልዩ ልዩ ስፍራ ታይቷል። ወረርሽኝ፣ ቸነፈር ማለት ወረርሽኝ ነው ብያችኋለሁ። በተለያየ የዓለም ዙሪያ በተለያየ የዓለም ዙሪያ አንዴ ዓለምን አንቀጥቅጦ አይተናል። ረሃብ እያየን ነው ያለነው። ውሸት ነው እንዴ? ውሸት ነው። መንቃት አለብን እኮ አንዳንድ ጊዜ። ረሃብ እያየን ነው ያለነው በምድር በተለያየ ስፍራ፣ በተለይ እንደኛ ባሉ ሀገሮች። እነዚህ ሁሉ የምጣር መጀመሪያ ናቸው። ቁጥር 9 ላይ እንምጣ። ቁጥር 9 ላይ በዚያን ጊዜ ይላል። አሁን ጊዜው መጣ ማለት ነው። የመከራው ዋና ጊዜ ማለት ነው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል። እንደ ትምህርት ባይሰጥ ጥሩ ነው አይደል? ግን መጽሐፍ ቅዱስ እውነት ነው ወገኖቼ። ከእውነት ጋር መጣላት ጥሩ አይደለም። እውነትን ማወቅ ነው የሚሻለው። ነፈዝ መሆን አያስፈልግም። ይቅርታ አድርጉልኝ ስለዚህ ቃል። ሞኝ መሆን አያስፈልግም። ድንዝዝ ያለ ማይመረምር ማይጠይቅ ነው። ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም እንግዲህ ኢየሱስ ነው ያለው፣ በሕዝብ ሁሉ የተጠላችሁ ትሆናላችሁ። ይሄ ነው የክርስትና እውነት። ስለ ስሜ በጽድቅ ስትኖሩ፣ በእውነት ስትኖሩ፣ ክርስቲያን መሆናችሁ ሲታወቅ፣ ስለ ስሜ በሕዝብ ሁሉ የተጠላችሁ ትሆናላችሁ። እግዚአብሔር ይርዳን። ይሄ ከባድ ነው አይደል? መጠላት እኮ ከባድ ነገር ነው። ስለ ኢየሱስ ስም ግን ይሄ ይደርስብናል። ስለ ኢየሱስ ስም ይሄ ይደርስብናል። በጣም በቀጣይ ዘመን የመወደድ ዘመኔ ነው ምናምን ይባላል። ግን የመጽሐፉ እውነተኛ ትምህርት ይሄ ነው።
የጨመርኩበት ነገር እንኳን የለም። አላብራራው። እየሰማችሁኝ ነው አይደለ? የሆነ የጨመርኩበት ነገር እንኳን የለም። ቃሉን ነው ዝም ብዬ ያነበብኩት። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል፣ ስለ ስሜ በሕዝብ ሁሉ የተጠላችሁ ትሆናላችሁ። ምንም የጨመርኩበት ነገር የለም። ቃሉን ቀጥታ ነው ያነበብኩት። አላብራራውም። ኢየሱስ የእግዚአብሔር ጸጋ ይጨመርልን። አሜን። የእግዚአብሔር ሕዝብ የእግዚአብሔር ጸጋ ይጨመርላችሁ። እግዚአብሔር ጸጋውን ይጨምርልን። በዚያን ጊዜ ይሄ ጊዜ ማለት ይመስለኛል የመከራው መግቢያ አይደለም ወይ? መከራው መግቢያ ውስጥ ያለን ይመስለኛል። እኔ አሁን ዝም ብዬ ሳስብ መግቢያው አካባቢ ያለን ይመስለኛል። በዚያን ጊዜ ግን የሚለው በህይወት ካለን ምድር ላይ የሚገጥመን ጊዜ አለ። ከፊት ለፊት ቤተክርስቲያን የምታልፍበት አደገኛ ጊዜ አለ። ገብቷችኋል? ለዚህ ተዘጋጁ ቅዱሳን። ግልጽ ነው። ህይወታችሁን አዘጋጁ። ህይወታችሁን አዘጋጁ። ቁጥር 10 ላይ በዚያን ጊዜ ብዙዎች ይሰናከላሉ ይላል። ብዙዎች ይሰናከላሉ። ስለ ክርስቶስ ኢየሱስም መጠላት ሲመጣ፣ መገፋት ሲመጣ፣ ሰዎች መነገር ሲያቅታቸው፣ አቅም እያላቸው ጉልበት እያላቸው መያዝ ሲያቅታቸው ይሰናከላሉ። መሰናከል ማለት ምን ማለት ነው? ከእምነት ወደ ኋላ ማለት ነው። እኔ ክርስቲያን ስለሆንኩ አይደል እንደ ይሄን ሁሉ ዋጋ የምከፍለው? እንደማንም እንዲሞን ስችል ክርስቲያን በመሆኔ አይደለም እንዴ? ስለ ኢየሱስ ስም አይደል እንዴ? አዎ፣ ስለዚህ በቃ ብለው ይገባሉ ማለት ነው። እዚህ ነው ጌታ ኢየሱስ ክርስቶስ ካስተማረው ትምህርት ታስታውሳላችሁ? በጠባቡ ደጅ ግቡ የሚለው ወገኖቼ፣ ይሄ ነው እውነታው። ዓለም እየሄደችበት ያለው እውነታ ይሄ ነው። የመስፋት ዓመቴ ነው። እውነቴን ነው ብለህ እኔ ጸልያለሁ። እኔ ራሴ አንዳንዴ ተንበርክኬ ጌታ ሆይ አስፋኝ ያልኩ ጸልያለሁ። መስፋት ማይፈልግ ሰው ማን አለ? ማለት ማን አለ? ነግዶ ውጤታማ መሆን፣ ብዙ ገንዘብ መያዝ፣ ብዙ ንብረት መያዝ፣ ሰዎች በቃ የሚጠላ ሰው አለ? የለም። የመጽሐፉ እውነት ግን ይሄ ነው። መጽሐፉን ቀደን እናውጣው። አውጥተነዋል። ባይዘው ከልባችን አውጥተነዋል። የቀረን ከጥራዙ ላይ ከዚህ ቀደን ማውጣት with our false teachers ለመንግስተ ሰማያት ሳይሆን ለዚህ ምድር የሚያዘጋጁን አስተማሪዎች አሉ። I'm sorry to say this። ይሄን በማለቴ በጣም አዝናለሁ። የመጽሐፉ እውነት ዓለም እየሄደች ያለችበት አቅጣጫ ይሄ ነው ወገኖች። የዚህ ምድር ኑሮ ጥቂት ነው፣ ትንሽ ነው፣ አላቂ ነው፣ ጠፊ ነው። የዘላለም ህይወት አለ። የሺህ ዓመት ንግስና አለ። ከኢየሱስ ጋር መንገስ አለ። ጥቂት መከራ እንቀበላለን። ከጌታችን ከኢየሱስ ክርስቶስ ጋር ግን ለዘላለም እንነግሳለን። ለዘላለም እንነግሳለን። የዚህ ዓለም ኑሮ ጠዋት ታይቶ ማታ እንደማይታይ ጤዛ ነው። ጥቂት ነው፣ ትንሽ ነው። እስኪ ለመንግስተ ሰማያት መዘጋጀት የሚፈልግ ሰው እጁን ያሳየኝ። በእውነት
የምናውቀው ትምህርት እሱን አይደለም። ቤተ ክርስቲያን ያለችበት ነግራችኋለሁ በኋላ